ሃይ እንዴት ናችሁ? ደህና ናችሁ? የሆነ ሀሳብ መጥቶልኝ እስቲ ላውራበት ብዬ እኮ ነው። ያው መቼም እኛ ሰዎች ስንባል ብዙ ፍርሃቶች፣ ብዙ ጥርጣሬዎች አሉብን ስለ ራሳችን ማለት ነው። እና በተለይ ደግሞ ሴቶች ላይ ያለውን ነው ማውራት የፈለኩት ሞር እና የሆነ ሾው አለ ዴቲንግ ሾው ነገር ነው ፓፕ ደ ብሉን የሚባል ማለት ነው። አሁን በጣም ፌመስ ሆኗል፣ ታውቁታላችሁ በእርግጠኝነት። አበሾች እንደውም ጀምረዋል የራሳቸውን ቨርዥን አሜሪካን መሰለኝ የሆነ ዲያስፖራዎች። ኤኒዌይስ እዛ ላይ የሆነ ሲንግል ወንድ ይቀርባል ማለት ነው ለመምረጥ ሲመጣ ሁሉም ተደርድረዋል ምናምንና የሚፈልገውን የሚመቸውን የሰውነት አይነት ይናገራል። ቀጭን ሳይሆን ቀጠን ያለች እወዳለሁ ምናምን ሲል አንዷ ፈጥና ዶ አረገች ፊኛውን ማለት ነው። ፕሮግራሙ እንደመሰላችሁ የሆነ ማትፈልጉት ከሆነ ወይም ደግሞ ይፈልገኛል ብላችሁ ማታስቡ ከሆነ ፊኛውን ታፈነዱታላችሁ። ፊኛውን ከያዛችሁት ደግሞ ኢንተረስትድ ናችሁ ማለት ነው ተብሎ ይታሰባል። እና ልክ ስትጠየቅ ለምን አፈነዳሽ ምናምን ነገር ስትባል አይ ቀጠን ያለ ነው የምወደው ስላለ ነው። ታዲያ ለምን ምናምን ሲላት እኔን ኤኒስት ያለችው እንዴ በጣም የሚያምረው ሰውነትሽ በጣም ደስ ይላል። በቃ ትርፍ ነገር የለሽም አሪፍ ነው ደግሞ እኔም ጂም ስለምሰራ በጣም በቃ አብረን ማች መናደርግ ይመስለኛል ምናምን ነገር ይላታል። እና እንዴት ኧረ እኔ በጣም ወፍራም ሰው ነኝ፣ በጣም ወፍራም እንደሆንኩ ነው ማስበው እና እንዴት ቀጭን ነሽ ትለኛለህ ምናምን። ኧረ በእናትሽ ምን ሆነሽ ነው? ሰውነትሽ በቃ አሪፍ ነው። በቃ እንዴት ነው ለዚህ ብቻ ነው ያፈነዳሽ? እውነት ደብሬሽ ከሆነ ንገሪኝ ምናምን ይላታል። አይ ለዛ አይደለም ግን በቃ ቀጠን ያለ ነው ስትል እኔ ራሴ እንደ ቀጭን ስለማላስብ ነው ምናምን ትለዋለች። እና ተከራከሩ ረጅም ሰዓት። ታምናላችሁ ማለት እሱ ኢንተረስትድ ነው ፈልጓታል እና ሌላ ፊኛ እንዲሰጣቱ ፈልጎ ነበረ ማለት ሀሳባችሁን ከቀየራችሁ ሌላ ፊኛ ይሰጣችኋል። ሾር እንደዛ ነው የሚሄደው። እና በጣም ተደነቀ ነው የምላችሁ እሱ። እንዴት እንደዚህ ብለሽ ታስቢያለሽ? ግን በቃ እና ብዙ ጊዜ አሁን እኛ ሴቶች ችግራችን ማለት ነው የሆነ የሌለን ነገር ፈጥረን ማለት ነው ኢንሴኪዩር እንሆንበታለን። አሁን አንዳንድ ሰው ግንባራም ነኝ እንደዚህ በቃ ይላል፣ ወይ ደግሞ በቃ አጭር ነኝ ሊሆን እኮ ይችላል። ግን ሙሉ ፐርሰናሊቲያችን በዛ ዙሪያ ማድረግ የለብንም። እና በጣም ገርሞኝ ነው እኔ ራሴ ሳያት እንዴ ወፍራም እኮ አይደለችም ምናምን እንዴት እንደዚህ እንትን አለች ምናምን ብዬ አሰብኩኝ። እና ኤኒዌይስ ምን ልላችሁ ነው ጀስት ቢ ኮንፊደንት ባላችሁ ነገር። የሆነ የማይና ቢ ላይክ ዘ ቤስት ቲንግ ዩ ሃቭ። ግን የሆነ አንዳንድ ጊዜ ጎዶሎነታችን ብለን የዚህ ቦታ ይጎለኛል ብለን የምናስበውን ነገር ሰዎች ካልነገርናቸው አያውቁትም። እውነት ለመናገር ማለት ነው። ብዙ ነገር ያየሁት በራሴ የሆነ ይሄ ነገሬ እንደዚህ ነው ምናምን ብላችሁ እኮ የሆነ እድሜ ዘመናችሁን አሳልፋችሁ ሊሆን ይችላል። ግን ሌሎች ሰዎች ካልነገሯቸው አያውቁትም ያን ነገር ማለት። የሆነ ሰው እንደዚህ ጊዜ ሰጥቶ እናንተን እየፈለፈለ የሚያይ ሰው የለም። ካለም የራሱ ጉዳይ ታውት እና የሆነ በመኖር ውስጥ የምታዳብሩት ልምድ ነው። በእርግጥ የሆነ እኔም ከሆነ እድሜ በኋላ ሰዎች የሆነ ስለ ራሳቸው እንጂ ስለኛ አያስቡም። በቃ ማለት አሁን ፎቶ ራሱ ስናይ በግሩፕ ሆነን የተነሳ ነው ምንድነው የምናደርገው? ላይክ የሰውኛ ባህሪ ማለት ነው። ወዲያው ራሳችን ነው ፈልገን የምናየው አይደል? በቃ ሁሉም ሰው በቃ ስለ ራሱ ነው የሚያስበው፣ ስለ ራሱ ነው የሚያብሰለስለው ምን የሚለው እና እንደዚህ ይሉኝ ይሁን እንደዚህ እንትን አሉብኝ ይሁን እንደዚህ በቃ ብለን ኦብሴስ አናደርግበት በቃ። እና ፍሪንግ ነገር ሆኖ አገኘሁት እኔ ለራሴ ማለት ነው። በቃ ጀስት ሰዎች ስለ ራሳቸው ነው የሚያስቡት፣ ስለ ራሳቸው ነው ግድ የሚሰጣቸው እና እኛ እንትን ማለት አይኖርብንም። ኤኒዌይስ ሀሳቡ ስለተመቸኝ ነው እና ከተመቻችሁ እስቲ ኮሜንት አድርጉልኝ። ቴንክ ዩ